ቻጀማ እንዴት ናችሁ? ሰላም ናችሁ ወይ? አለን። እስቲ ከዚህ ቀጥሎ አንድ ቪዲዮ ላሳያችሁ። ይሄን ቪዲዮ የምጠቀምበት እንደ ምሳሌ ነውና ቪዲዮውን ካሳያችሁ በኋላ ሳላበዛ በትንሹ የሆነ ነገር እላችኋለሁ። ተስፋ አለኝ ሀሳቤን ትረዱኛላችሁ ብዬ ተስፋ አደርጋለሁ። ለማንኛውም ወደ ቪዲዮው ሊዳው በዚህ ቪዲዮ ላይ እንደተመለከታችሁት አንዲት ሴት አለች። እቺ ሴት ለዛ በነገራችን ላይ ህንድ ሀገር ውስጥ ነው። እሺ ህንድ ሀገር ውስጥ በጣም በርካታ የሆኑ አንዳንዶቹ ራሱ ለአእምሮ የሚከብዱ በርካታ አይነቶች የእምነት አይነቶች አሉ። ግን ህንድ በህገ መንግስቷ ማንኛውም እምነት የራሱ የሆነ ሴት አለው ብላ ስለምታስብ ያ ሁሉንም እንዴት ነው ትፈቅዳለች። እና እዚህ ላይ እንግዲህ እንዳያችሁት እንደውም አንዱ ሰውዬ በዚች ሴትዮ ለመባረክ ሄዶ እንግዲህ አስቡ በቀረና ነገር እንኳን ለመባረክ ሄዶ ተከልክሏል። ከተረዳችሁኝ ምን ልላችሁ ብዬ ነው። ቁጥራቸው በርከት ያሉ ሰዎች እቺ በተለያዩ በሃይጂን በጽዳት ምክንያት ለዋ ላይ ያለው ባለው መንፈስ ምክንያት ተግማምታ የምትሄድን ሴትዮ ልክ ለዋ ላይ ያለውን በተለምዶ እኛ ሀገር አውሊያ የምትሉት ማለት ነው እሷ ላይ ያለው መንፈስ ይባርከናል፣ ይህ የቆናሳ መንፈስ እኛን ይባርከናል ብሎ በማሰብ ያው እንዳያችሁት እሷ የምትራመድበትን ይሄዱ ይነካሉ ማለት ነው። ፖይንቴ ምንድን ነው? እዚህ ላይ በቁጥራቸው እንደውም በርከት ያሉ ሰዎች ናቸው። እዚህ ላይ ያያችሁት እንደውም ለቅምሻ ነው። ይሄን ነገር ስናይ ይሄ ነገር የሚፈጽሙ ሰዎች በርካቶች ናቸው አይደል? የምናየው ነገር ግን በአንድም ሆነ በሌላ መንገድ እንደ ሰው በሰው መለኪያ ስንለካው ተገቢም ትክክልም አይደለም አይደል? ማንም ሰው መቼም የጸዳ ነገር ነው እንጂ የሚወደው እንደዚህ የተቀማማ ነገር የሚወድ የለም። ስለዚህ የምልላችሁ ብዬ ነው። ግን ብዙዎች እሷን ሲከተሉ አይታችኋል። ስለዚህ ብዙዎች እሷን ተከተሉ ማለት ቁጥሩ በርከት አለ ማለት ይህ ጉዳይ ትክክል ነው ወይ በሰው ልጆች ዘንድ ተቀባይነት አለው ወይ ብለን ስናስብ ትክክል አይደለም አይደል? ያው እንደምታዩት ነው እንግዲህ እንደዚህ አይነት የቀረናን ሰው ተከትሎ ሽታው እንኳን እንዴ ነው እኛ በግላችን እንኳን ሳንታጠብ 3-4 ቀን ከቆየን በኋላ ምን ያህል ከባድ ሽታ እንደምናመጣ የምታውቁት ነው። እቺ ሴትዮ ደግሞ እንዳያችኋት ነው። ግን እሷን የሚከተሉና ለመባረክ የሚሄዱ ሰዎች አሉ። ድርጊቱን ስናየው እንደ ሰው ልጅ አንድ ንቃተ ህሊናው እንደ ሰው ከሚያስብ ስንጠብቅ ተገቢ አይደለም አይደል? እንደዚህ ማድረግ ግን ብዙ ናቸው። ግን ብዙ ስለሆኑ ትክክል ናቸው ማለት ነው አይደለም አይደል? የምልላችሁ ብዬ ነው። ኢትዮጵያ ውስጥም የማይገባ ነገር በርከት አድርጋችሁ የማይገባ ነገር በርከት ብላችሁ ስላደረጋችሁ ቁጥራችን ብዙ ነው። ስለዚህ የምናደርገው ነገር ትክክል ነው ብሎ የማሰብ እኔ ይሄን አልላችሁም። ሁላችሁም ታውቁታላችሁ አይደል? አንዳንድ ጉዳዮች አሉ እንደው ዝም ብሎ ከላይ ነቀስ አድርጎ ለማውጣት ያክል ከቅርብ ጊዜ ወዲህ አሁን አይታችሁ ከሆነ ተረጋግቷል አይደል? እንደዚህ ነገር ሰምታችሁ አታውቁም? ይሄ እንዴ ነው በአንዳንድ ቦታዎች ላይ ህገወጥ የሆነ ሰፈራ በተለምዶ ጨረቃ ቤት የምንለው ከዛ ጨረቃ ቤት ገብተን ምንም ተስፋ በሌለው ጉዳይ እዛው ቤተሰብ መስርተን ሌሎች ምስኪን ምንም የማያውቁ ህጻናትን ወደዚህ ምድር ጠርተን ከዛ በኋላ መንግስት ያን ቦታ ተነሱ ብሎ ሲል ሌላም ብዙ ስለሆናችሁ ግን ትክክል ነን። መጀመሪያ እዛ ቦታ ላይ በህገ ወጥ መንገድ ነው የሰፈርነው ብላችሁ አትሉ። ለምን መንግስት የሆነ ነገር ሊያደርግልን ይገባል ትላላችሁ። እኔ አሁን ምሳሌ ነው ማነሳችሁ። ይሄ አንድ እንደው ትንሿን ቁንጽሏን ነው። ግን ከቅርብ ጊዜ ወዲህ አይ ቲንክ ጉዳዩም እየቆመ መጥቷል መሰለኝ መንግስት አንዳንድ እርምጃዎችን ስለወሰደ። ግን ይሄ ብቻ አይደለም። ሌላም ነገር ላነሳባችሁ ይችላሉ። አንዳችሁ ኦፌንስ ልትሆኑ ትችላላችሁ። ሌላው ደግሞ እንደ ሁለተኛ ምሳሌ የሚሆናችሁ በተለያዩ አጋጣሚዎች በዚህ ሶሻል ሚዲያ ላይ ተመልክታችሁ ከሆነ አብዛኛው ሴቶቻችን ያለቻቸውን ሰብስበው ያመጡና ወይ በታይት ወይ በሆነ ነገር ሰውነታቸውን ኤክስፖዝ አድርገው ቺቺኒያ የሚጫወቱ በርካታ እህቶች አሉ። እነዚህን ስናያቸው ምንድነው አንዱን ሲያረጋያል ብዙ ነን። ብዙ ስለሆነን ደግሞ የምናደርገው ነገር ትክክል ነው ብለን እናስባለን ማለት ነው። ግን አት ሴም ታይም እንደዚህ አይነት ነገር አደንዶ ዘዴ ግቡ ምንድነው መጨረሻው ብለን ስንል ምንም የሚያመጣላችሁ ውጤት የለም። እኔ የምላችሁ አደንዶ ዘዴ መጨረሻ ላይ የሚሰጣችሁ ውጤት ወይ መናቅ ነው ወይ ነገ ከነገ ወዲያ እናንተ ይሄ ቪዲዮአችሁ እዚሁ ሶሻል ሚዲያ ላይ ይቀራል። ነገ ከነገ ወዲያ ከእናንተ የሚወለዱ ልጆች ያ ቪዲዮን ባዩ ጊዜ በእናንተ በወላጆቻቸው ሊያፍሩ ይችላሉ ማለት ነው። ከንቃተ ህሊና አንጻር የምናረገው ነገር ሰው የማይሸት ሳይሆን ሲቀር ግን በርከት ብለን ስላደረግነው ብቻ ትክክል ነን ብለን የማሰብ መከተል ያለብን ትክክለኛውን እንጂ ብዙሃኑን መሆን የለበትም። በነጮቹ ዶንት ፎሎ ማጆሪቲ ፎሎ ዘ ራይት ዌይ የሚባለው ማለት ነው አሁን ይሄ የምነግራችሁ ንግግር። ስለዚህ ምን ልላችሁ በየመሳጠቃለን ነገሮችን በርከት ብለን አርገናል። ያ ያረግነው ነገር ቁጥራችን ስለበዛ ብቻ ትክክል ነን ብላችሁ የማሰብ አዝማሚያችሁን ብትተው መልካም ነው። ይሄን ምንድነው
ብዛትን ሳይሆን ጥራትን ወይንም ትክክለኛ የሐሳብ አሸናፊነትን መከተል መቻል አለብን ለማለት ነው። ጨርሻለሁ።